ዛሬ ስራዬን አጥቻለሁ። እናም አይምሮዬን ነፃ ለማድረግ ወደ እንጦጦ እየሄድኩ። እናም እንሂድ። እንዴት ስራዬን እንዳጣሁት ደግሞ በደንብ እነግራችኋለሁ። ከሁለት ቀናት በፊት ስራዬን አጣሁ። እውነቱን ለመናገር ቀጣይ ምን ማድረግ እንዳለብኝ አላውቅም። እናም ዛሬ ቤት መዋል አልፈለኩም። ከዛ ይልቅ እንጦጦ ለማሳለፍ ወስኛለሁ። በህይወታችሁ ያልጠበቃችሁት ነገር ሲገጥማችሁ አይምሯችሁ የማያልቅ ጥያቄ ይጠይቃችኋል። ለዛ ሁሉ ጥያቄ አሁን ላይ የምመልሰው መልስ የለኝም። ነገር ግን በዚህ ሐሳብ ውስጥ መመላለስና መጨናነቅ ምንም መፍትሄ ያመጣል። አንዳንዴ ካጠገባችን ያሉ ሰዎች በህይወት ፈተና ውስጥ ብንሆን እንኳን ጥንካሬዎቻችን ይሆናሉ። እዚህ ጋር ስቆም አንድ ነገር ተረዳሁ። ነገሮች ባቀድከው መሰረት ባይሄዱም አዲስ አበባ ግን በእንቅስቃሴ ላይ ነች። ህይወትም እንደቀጠለ ነው። ለመዝናናት ወይንም ራሴን ስቴት ኦፍ ማይንድ ለመቀየር ብዬ ትንሽ መንገድ ሳትኩኝ መሰለኝ። አሁን ያለሁበትን ቦታ ኮምፕሊትሊ አላውቀውም። ቤት አቅጣጫ እንደገባው በየትኛው መግቢያ በየትኛው መውጫ እንዳለ እንኳን አላውቅም። ዝም ብዬ ነበር ሲሄድ የነበረው። ነገር ግን ቦታው ራሱን የቻለ ድባብ አለው፣ ሰላም የሚሰጥ ነገር አለው። ለመጀመሪያ ጊዜ ነው የመጣሁት። አይኖ በጣም ብዙዎቻችን እንደዚህ አይነት ቦታ መተን እናውቃለን ወይ አይ ዶንት ኖ። ነገር ግን ይሄ ተፈጥሯዊ ከሆነ ነገር ጋር ራሳችን ኮንታክት ወይም ኮሚኒኬት ለማድረግ የምንሞክረው ነገር ዲፕ የሆነ ሰላም ያለው ይሄ መንፈሳችሁ የሚረጋጋበት ደስ የሚል ድባብ አለ። ቁም ነገር ነው ሆናችሁ በጣም ደስ የሚል መንፈስን የሚያረጋጋ ዝምታው ዘሆልቲንግ እዚህ ጋር የምታዩት ነገር እንዳለ ሰላም አለው። ራሳችሁ የምትሆኑበት ቦታ ነው ብዬ አስባለሁ። እንሂድ እስቲ። ምን እንደሚገጥመን አናውቅም። በቀጣይ ምን ሊገጥመኝ እንደሚችል አላውቅም። ነገር ግን ስለ ነገ መጨነቅ ዛሬን እንድዝናና አያደርገኝም። አሁን ግን ቁም ነገር እናወራ። የዚህ ቪዲዮ መነሻ ወይም እንደዚህ አይነት ቪዲዮዎችን እንድሰራ ያደረገብኝ ዋነኛውና ትልቁ ምክንያት የዛሬ 2 ቀን ነበር ከስራ የተባረርኩት። በምን ምክንያት እንደሆነ አላውቅም። ምክንያቱ ምን ይሆን የተገለጸልኝ ነገር የለም። ጀስት ከስራ እንደተቀነስኩ ብቻ ተነገረኝ። በዚህ ነው ተብሎ አንድ ምክንያት ነው ያለቀው። አዲስ አበባ ላይ ያለ ስራ መቀመጥ በጣም ከባድና ትልቁ ቻሌንጅ ነው። ለዚህም ነው ትንሽ አይምሮዬን ማጥራት አለብኝ። ዲፕ የሆነ ኮኔክሽን ማድረግ አለብኝ። ስፔሻሊ እንደዚህ አይነት ጸጥ ያለ ቦታ ላይ ስትመጡ ትረጋጋላችሁ፣ መንፈሳችሁ ይረጋጋል። የምታስቧቸው ነገሮች ሁሉ ፖዚቲቭ መሆን ይችላል። የተፈጠሩት ነገሮች ለመልካም ናቸው። ይህንን እንዳስብ የሚያደረገኝ ወይንም እንደዚህ አይነት ስራ ውስጥ መጀመር አለብኝ ብዬ እንዳስብ ያደረገኝ ይሄ ፖዚቲቭ ሴት መኖሩ ነው ብዬ አስባለሁ። እስቲ አንድ ጥያቄ ልጠይቃችሁ። ዛሬ ላይ የምታመሰግኑበት አንድ ነገር ምንድን ነው? ዛሬ ላይ አንድ ነገር አስታውሱ። ከባድ ጊዜያቶች የህይወታችን አንዱ ክፍል መሆናቸው እና አንዳንዴ ማድረግ ያለብን ነገር ቢኖር ወደፊት መጓዝ፣ ተስፋ አለመቁረጥ።